ሰላም ውድ የሱፐር ሲኪዩሪቲ ቤተሰቦች ዛሬ የምንገኘው ናታን ብረታ ብረት ፋብሪካና የቡና ማዘጋጃ ነው የምንገኘው። የተለያዩ ሲሲቲቪ ካሜራዎችን ገጥመንላቸው ነበረ ላሳያችሁ። አሁን ላይ የማሳያችሁ የሞኒተሪንግ ሩሙን ነው። አብራችሁ ተከተሉ። የምትመለከቱት የብረት ፋብሪካው ላይ የገጠምናቸውን ወደ 16 ሲሲቲቪ ካሜራዎች ነው። እዚህ ጋርም የምትመለከቱት ኤንቪአር የተቀመጠበትን ቦታ ነው። እንደምታዩት የቢሮውን ውበት ሳያጓድል ቆንጆ አድርገን ሲኢኦ እንዴት ሞኒተር እንደሚያደርግ ተመልክተናል። አሁን ደግሞ ኦፕሬሽን ማናጀሩ እንዴት አክቲቪቲዎችን እንደሚከታተል አብረን እንጠይቀዋለን። ተከተሉኝ። አመሰግናለሁ። ያው ጸጋ ይባላለሁ። የፕሮዳክሽን ማናጀር ነኝ። እንደምታዩት ድርጅታችን ትልቅ ድርጅት ነው። ብዙ ስራዎችም ይሰራል። በቅድሚያ እናንተን ማመስገን ፈልጋለሁ። ከእናንተ ጋር መስራት ከጀመርን ጊዜ ጀምሮ የምንፈልገውን ስራ በአግባቡ እየሰራልን ነው። እንደምታዩ የካሜራውን ጥራት ለቁጥጥር አመቺ በሆነ መንገድ አስተካክላችሁ ሰርታችሁልናልና በቅድሚያ ማመስገን ፈልጋለሁ። እኔ ላመሰግናችሁ ወደው የኳሊቲ ብቻ ሳይሆን በተባላችሁት ሰዓት በተቀጠራችሁት ጊዜ ችግር እንኳን ሲያጋጥም የካሜራ ጥራት እንበለው ወይ መቋረጥ ሲያጋጥም በሰዓታት ልዩነት ውስጥ ነው ቶሎ የምትደርሱልንና በዚህ አጋጣሚ ሌሎችም ጓደኞችም እንደዚህ ካምፓኒ ያላቸው ሰዎችም እናንተም ቢጠቀሙ ይጠቀማሉ። አመሰግናለሁ። ስለዚህ እንደተመለከታችሁት ነው። ሌሎቻችሁም የሱፐር ሲኪዩሪቲ ሶሉሽን አገልግሎት ማግኘት ከፈለጋችሁ፣ ካሜራ ማስገጠም ከፈለጋችሁ ከስር ባለው ስልክ ልትደውሉልን ትችላላችሁ። መልካም ጊዜ።